ይሄ ምን ማድረጊያ ነው? ይሄ ሲሚንቶ ማብካት ሚክሰር ነው። ቆይ ግርምሽ ናዛይ ሰላም ጤና ይስጥልኝ። የተወደዳችሁ የኢትዮ 360 ሚኒሊክ ቴሌቪዥን አድማጭ ተመልካቾቻችን በያላችሁበት እንደምናላችሁ። አሁን ከንጉስ ቅዱስ አጼ ዘርዓ ያዕቆብ የእጅ ስራ ከደብረ ብርሃን ከተማ በቅርብ ርቀት በባሶና ወረና ወረዳ አዲስጌ ቀበሌ አካባቢ ነው የምንገኘው። በዚህ ቀበሌ በኩል የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የሚሰራቸው በርከት ያሉ ወታደራዊ እንቅስቃሴዎች አሉ። ከነዚህ በተጨማሪ ደግሞ የአካባቢው ማህበረሰብ በራሱ ተነሳሽነት እየገነባቸው እየሰራቸው ያሉ የልማት ስራዎች እጅግ በርካታ ናቸው። እነዛን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አመራሮች እየጎበኙ ነው የሚገኙት። የቀበሌው ነዋሪዎች እንዲሁም አስተባባሪዎች ጭምር በስፋት አሉ። ከነሱ ጋር አጭር ቆይታ እናደርጋለን። በያላችሁበት አብራችሁን ቆዩ። በቅድሚያ የአማራ ፋኖ ህዝባዊ ድርጅት እንዲሁም የሸዋ ጠቅላይ ግዛት እዝ ከፍተኛ አመራር አባል የሆነው አርበኛ ግርማ ከበደ አጭር ማብራሪያ ይሰጠናል። እዚህ አካባቢ ምን እየተሰራ እንደሆነ በቀጣይ ወደ ሌሎቹም ጭምር እሄዳለሁ። በያላችሁበት በድጋሜ አብራችሁን ቆዩ። ግርማ በቅድሚያ በጣም አመሰግናለሁ። እስኪ ምን ስራ ነው እዚህ ቦታ እየተሰራ ያለው? በትክክል እዚህ ቦታ ማን ነው የሚባለው አሁን ያለንበት? መልካም እሺ፣ አመሰግናለሁ ጌጥዬ። ይህ አካባቢ የሚባለው አዲስጌ ቀበሌ በዚህ በስሩ በሚያስተዳድራቸው ቀበሌዎች ስር በርካታ የመንገድ ስራዎችና እንዲሁም አሁን የምንገኝበት የሰርጸ ወልድ መስኖ ፕሮጀክት ስራ እየተካሄደ ይገኛል። እዚህ አካባቢ ማህበረሰቡ ለዘመናት ከእይታ ውጪ ይህንን ወንዝ ሊጠቀምበት አልቻለም። ሆኖም ይህንን ለረጅም ጊዜ ጥያቄው የነበረውን ከአንድ ድርጅት ጋር በመሆን ይሄ ለልማት ስራ መዋል አለበት በሚል ከኮንትራክተሮች ጋር በመነጋገር ይህንን ወደ ልማት ለመቀየር ይህንን ወንዝ ጠልፎ ለአርሶ አደሩ ለማህበረሰቡ አገልግሎት ላይ እንዲውል ለማድረግ ትልቅ ስራ ርብርብ እየተደረገ ይገኛል። ይላል ይህንን ፕሮጀክት በ85 ሚሊዮን በላይ በሆነ ገንዘብ ፕሮጀክቱ ተሰጥቶ ስራው በከፍተኛ ሁኔታ በከፍተኛ ጥድፊያ እየተከናወነ ይገኛል። ይህንን ፕሮጀክት ጥር 15 አካባቢ ነው እንዲጀመር ያስደረግ ነው። ስናስጀምረውም በአጭር ጊዜ ውስጥ አሁን አለበት ደረጃ ላይ ደርሷል። በዚህ አመት አልቆ ለዚህ አካባቢ ማህበረሰብ ለ300 አካባቢ ለሚደርሱ አባወራዎች አገልግሎት ይሰጣል። በአጠቃላይ ይሄ ወንዝ ተጠልፎ ወደ ስራ ሲገባ 64 ሄክታር የማልማት አቅም አለው። ይሄ ጥናቱ እንደዛ ነው የሚያሳየው። 64 አካባቢ የሚደርሱ ወጣቶችንም ጭምር መልምሎ በአባወራዎች ስራ አደራጅቶ ወደ ልማት የማስገባት ሁኔታዎች ይታያሉ። ለነዚያም የሚሆን ለወጣቶቹ የሙያ ስልጠና እየተሰጠና ያለው አሁን ቅድመ ሁኔታ ለማስቀመጥ እና ወዲያውኑ ስራው እንደተጠናቀቀ ሁሉም አርሶ አደሩም ወጣቱም በዚህ የልማት ስራ ላይ ተሳትፎ የማህበረሰባችንን ኢኮኖሚ ከፍ ማድረግ መቻል አለብን። በዚህ አጋጣሚ ሸዋ ጠቅላይ ግዛት እዝ በሚያስተዳድራቸው ቀጠናዎች በሙሉ አቅማችን የፈቀደውን ሁሉ የልማት ስራዎች እንሰራለን። ሁሉንም የሚባሉት የመንገድ ስራ እንሰራለን፣ የመብራት ዝርጋታ እንሰራለን። የተለያዩ ለማህበረሰባችን አገልግሎት የሚውሉ ነገሮችን ልማቶችን በሙሉ በመደገፍ ህዝባችንን በማስተባበር ባለሙያዎችን በማነቃቃት ውጤታማ የሆነ ስራ እንዲሰሩ እያደረግን ነው የምንገኘው። አሁንም ይቀጥላል። እንደዚህ አይነት የልማት ስራዎች ሲሰሩ ወጪውን ማን ነው የሚሸፍነው? ይህ የሚሸፈነው ገንዘቡ ከውጪ ቀድሞ ብልጽግና ሳናባረረው ቀድሞ ውለታ የገባበት ሁኔታና የግብረሰናይ ድርጅት ነው በፈንድ የተገኘ ገንዘቡ ማለት ነው። ስለዚህ አስቀድሞ የተያዘ ኮንትራት ነው ማለት ነው። ይሄ አስቀድሞ የተያዘ ኮንትራት ነው። ያንን ኮንትራት የያዙት አካሎች ጋር ውይይት አድርገን ነው ወደዚህ ስራ እንዲገቡ። ይሄን አይነት ውል ፈጽማችሁ ወደ ስራ አልገባችሁም፣ ስለዚህ ገብታችሁ የመስራት ግዴታ አለባችሁ በሚል እነዚህን አካሎች የሰላማቸውን ሁኔታ አረጋግጠን ጸጥታውን በደንብ ልናስጠብቅላቸው ልንከታተላቸው የሚያስፈልጋቸውን ነገር ሁሉ ምቹ ሁኔታ ልንፈጥርላቸው ተነጋገርን። በገባነው ቃል መሰረት እነሱም በውላቸው መሰረት ገቡ።
ስራውን በዚህ በምንመለከተው ልክ እያፋጠኑና እየሰሩ ይገኛሉ። ጥሩ፣ በጣም አመሰግናለሁ። ወደ እናንተ መለሳለሁ። መርጌታ ወደ እርስዎ ልምጣ። እስኪ ራስዎን በደንብ ያስተዋውቁልኝና አንዳንድ ጥያቄዎችን አነሳለሁ። እሺ፣ እኔ ቄስ ወንደሰን በጋሻው እባላለሁ። የአዲስ ቀበሌ አስተዳዳሪ ነኝ። ያው እንግዲህ ይሄ ግድብ ሰርጾ ወርድ ግድብ ሲጀመር ከዛ በፊት ግን በጣም አርሶ አደሩ ከ300 በላይ በቀን እየዋሉ ወጣቱም አርሶ አደሩም ሲል ብዙ ጉልበታቸውን አፍሰዋል። በጉልበት በቁፋሮ ማለት ነው። ይሄ ሲደረግ ግን ያው መጨረሻ ላይ ግን ለሚመለከተው በማሳወቅና ይሄንን በግድብ ተገድቦ መስኖ ተጠቃሚ እንዲሆኑ ሁላችንም ጥረት አድርገን 2015 ላይ ተፈቅዶላቸው ኮንትራክተሩ ጨረታውን አሸንፎ እንዲሰራ ተደርጎ 2016 ላይ ግን ያው በወቅታዊ ችግር እንትን ብሎ 2017 ላይ ከአማራ ፋኖ ሸዋ ጠቅላይ ግዛት እዝ አመራሮች ጋር በመነጋገር ቀጥታ ገብተው እንዲሰሩ በማድረግ እንዲገቡ ተደርጓል። ይህም ጥር 15 ጀምረው እዚህ ሲሰሩ ምንም አይነት የጸጥታ ችግር በኮንትራክቶች በቀን ሰራተኞቹ ላይ ችግር እንዳይደርስ ይህም በመነጋገር ደህንነታቸውን እኛ በመጠበቅ አንዲትም ነገር እዚህ እንደውም እየተባለ እነሱን ሲሏቸው የነበረ ማለት ነው እዛ ወስዳችሁ ጋስ ሸጣላችሁ ፋኖ ይጠቀምበታል መኪናውን ሲል በዚህ ጉዳይ ላይ አንዲትም በዚህ አካባቢ የነሱን ስራ ለማደናቀፍ ሆነ የነሱን መኪና እንትን ለማለት ማን አንዲትም ነገር ሳይከለከሉ እነሱን በደስተኝነት በነጻነት ሲንቀሳቀሱ ቆይተው እስካሁን ባለንበት ደረጃ ላይ ወደዛም ስንሄድ እናየዋለን። ካናሉን ሙሉ በሙሉ ባይባልም መጨረሻው ላይ አድርሰዋል። ካናሉን ጨርሰዋል። አሁን ይሄ ግድቡን ነው እንደሚታየው ነው ስናደርግ በጣም ማህበረሰቡ በደስታ ነው እንትን ያሉት። ምክንያቱም በዚህ ወቅታዊ ችግር ላይ ግን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በሚያስተዳድራቸው ውስጥ ይህንን ሁሉ የህዝብ ልማት እንዲለማ በመደረጉ ህብረተሰቡ በጣም በከፍተኛ በደስታ ነው እንትን ያሉትና ያው እስከዚህን ድረስ ደርሷል ማለት ነው። ይሄ አሁን ምንም ውሃ አይታይም፣ ወንዙ ላይ ባዶ ነው። በዛ ተጠልፎ ሄዶ ነው ወይስ መቼ ነው የሚሞላው? አዎ ይሄ አሁን እዚህ ጋር ውሃ ያልታየው በዛ ማዶ ላይ ይህን ስራውን እንዳይከለክል በማዶ ላይ ወደዚህ አፍሰውት ነው። ይሄ ሲያልቅ ወደዚህ ስለሚመለስ ውሃው በጣም መስኖውን የሚፈልጉት ለመጠቀም ለክረምት ሳይሆን ሙሉ በጋውን ነው ለመጠቀም የፈለጉትና ውሃው በጣም ከፍተኛ ነው። ወደዚያ ተጠልፎ ነው እንጂ አሁን ወደዚህ ሲመለስ በጣም ከፍተኛ ኃይል ያለው ውሃ ነው። ስለዚህ ምን ያህል ችግር ይቀርፋል ብላችሁ ነው የምታስቡት? እዚህ አካባቢ ላሉ ገበሬዎች በጣም ከፍተኛ ችግር ይቀርፋል ብለን ነው ከቅድም እንደተጠቀሰው ከ64 ሄክታር በላይ ነው የሚለማው። እዚህ አካባቢ ደግሞ ማህበረሰቡ በልማት በጣም ተጠቃሚ ነው። የተወሳሰኑ ምንጮች እየጠለፉ ብዙ እያለሙ በዚያ ስለታየ ከፍተኛ ልማት ይጠቀሙበታል። በመስኖ በአትክልት በሽንኩርት በጣም ከፍተኛ ይጠቀሙበታል በማለት ነው። ህብረተሰቡ ይለወጣል። ይህን ሲደረግ ግን ወጣት ጭምር ነው ከ300 በላይ ሲሆን ወጣትም ጭምር ነው ኑሮ ይዞ መስርቶ እናት አባቱ ላይ የተሰጠው መሬት ግብር ሳይኖረው የሚተዳደር ወጣት አለ። አሁን በዚያ መሬት ላይ በከፍተኛ ወጣቱ ይለወጥበታል ብለን በአንዳንድ ቦታዎች ህዝቡ ሁሉ በአጠቃላይ ወደ ትግል ነው መግባት ያለበት እንጂ በዚህ ሰዓት ልማት አያስፈልግም፣ እርሻ አያስፈልግም፣ እንደዚህ አያስፈልግም እየተባለ እንደናቀፋለን ሲሉ ቅሬታ የሚያቀርቡት ሰዎች አሉ ከነዋሪዎች በኩል። በዚህ በኩል ደግሞ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በተቆጣጠራቸው ቀጠናዎች በኩል ትምህርት እንዲሰጥ እየተደረገ እንዲሁም የልማት ስራዎች አስቀድሞ የተጀመሩት በዚህ መልኩ እንዲቀጥሉ እየተደረገ ሌሎችም ደግሞ ከፍተኛ በጀት ማይጠይቁት በተለይ በህዝቡ አቅም መገንባት የሚችሉት ማለትም ፋኖ ገንዘብ ስለሌለው ማለት ነው ያን ማድረግ የሚችሉት እንዲሰሩ እየተደረገ ነው ያለውና ከዚህ አንጻር የአካባቢው ማህበረሰብ በተለይ የዚህ አዲስ ቀበሌ ነዋሪ ስለ ፋኖ ያለው አመለካከት ምንድን ነው? ይህንን በበጎ ነው የሚያየው ወይስ ባሉታዊ መልኩ ነው? አዎ ትክክል ነው። ይሄ ከህብረተሰቡ ዘንድ ያው እንትን የሚባለው ብዙ ጊዜ መድረኮ ይፈጥራን ብዙ ጊዜ ስብሰባዎች አካሂደናል። ያው ምንም አይነት ቅሬታ እንደሌለ ነው። እንደውም በአሁኑ ሰዓት ፊት ላይ የሚከሰተው ችግር ሁሉ አሁን በሰላም ነው ህዝቡ እንትን የሚለው ለፋኖ ያለው አመለካከት በቃ ያው ፋኖ ማለት አማራነት ነው። ፋኖ ማለት ለአማራ ብቻ ሳይሆን ለኢትዮጵያም ጭምር ነጻ ለማውጣት የተነሳ ስለሆነ አሁን በዚህ ባለንበት አካባቢ እንኳን ብዙ ሰላም አለ፣ ብዙ እንቅስቃሴ አለ። ምክንያቱም ሌባ የሚባል እንኳን በዚህ አካባቢ የለም። ምክንያቱም ነጻ በተደረገበት ቀጣናዎች አደረጃጀት እየተፈጠረ ህዝብ ባመነበት ህዝብ በመረጠው አመራር እየተመረጠ አደረጃጀት እየተፈጠረ እስከሆነ ድረስ ለፋኖ ያለው አመለካከት በጣም
ከፍተኛ ነው። ይህም ሲሆን ደግሞ በዚህ በመስኖ ዙሪያ ህብረተሰቡ ምንም አይነት መዋጮ አዋጣ የተባለው በደስተኝነት ግን መጥቶ ደግሞ በጉልበት ደግሞ የሚሰራበት መንገድ ተመቻችቷል። የቀን ሰራተኛ በገንዘብ ነውና ህብረተሰቡ አንደኛ ሌላ መጥቶ ቢሰራው ይበላሽብናል። እኛ ግን ገንዘቡን ብለን ሳይሆን እዚህ ግን እኛ በደስተኝነት ራሳችን ብንሰራው ደግሞ ጥቅሙ ለኛ ነው በማለት በደስተኝነት ነው እየተንቀሳቀሰ እየሰራ ያለው ልማቱ የኛ ነው ብለው ማለት ነው። አንድ ከዚህ ጉዳይ ወጣ ያለ ጥያቄ ላንሳለሁት በዚህ አጋጣሚ ስለተገናኘንና ብዙ ጊዜ ቀሳውስት ካህናት ማስታረቅ ነው እንጂ መሳሪያ ይዘው ለምን ይዋጋሉ ለምን ይባርካሉ ሲባል አስተያየት ይሰጣል። በተለይ ከአገዛዙ በኩል መሳሪያ ባርከው ፋኖ የሚልኩ ቄሶች አሉ፣ ካህናት አሉ፣ ጳጳሳት አሉ እያለ ይህንን እንደ ነውር እያነሳ ሲያወግዝ እንሰማለን። እርሶ ደግሞ አሁን ክላሽ ይዘው ነው ያገኘሁትና ፋኖ ኖት በቅድሚያ? አዎ እኔ መጀመሪያ ፋኖ ነኝ። ምክንያቱም ለአገዛዙ በአስተዳዳሪነት ለ4 አመት ሰርቻለሁ። ይሄን ስንሰራም ብዙ ጊዜ መድረኮች ማናሳው ስለ አማራነት ጥያቄ ብቻ ነው። በቃ ስለ አማራነት ጥያቄ ብቻ ሳነሳ ብዙ ጊዜ በቃ ደስ ብሎ የሚቀበለኝ አለ፣ በደስ ብሎ የማይቀበለኝ አለ። ይሄን ጥያቄ ስልጠይቅ ቆይቼ መጨረሻ ላይ ግን ፋኖ በዚህ አካባቢ መስርቶ ወደዚህ ሲጠጋ ሙሉ እንደ አዲስ የቀበሌ ያለው ሚኒሻ ሙሉ ተነ መሳሪያ ይዤ ወደ ፋኖ ነው የገባሁት። ምክንያቱም ይሄ ሲባል መሳሪያ ያስኩበት በእርግጥ ትክክለኛ ነው። ቄስ መስቀል ይዛልኝ እንትን አይልም። ግን ቄስ እየታረደ አይደለም፣ ቤተክርስቲያን እየተቃጠለ አይደለም፣ መጽሐፍ እየተቃጠለ አይደለም። ከዚህ ውጭ ምንም የሚመጣው ነገር ስለሌለ ሰው በበጎ የሚመለሰው በበጎ ይመለሳል፣ በበጎ የማይመለሰው ደግሞ በአፈሙዝ ይመለሳል ማለት ነው። ከዚህ አንጻር ቄስ መሳሪያ አይባርክም መሳሪያ አይዝም ለሚሉ ሰዎች ያሉት አስተያየት ምንድነው? አንዳንዶቹ እንደርሶ በደንብ ጠላትን መከላከልን ቄስም ካህንም ቢሆን በመስቀሉም በመሳሪያውም ጠላትን መመከትን የሚያምኑት የነ ንጉስ ቆስጠንጢኖስን ተሞክሮ ጭምር እያነሱ የነ አፄ ዳዊትን ተሞክሮ ጭምር እያነሱ በመስቀል ምልክት ጭምር ጠላቶቻቸውን እንዴት ድል ያደርጉ እንደነበረ እና ወደ ጠላቶቻቸው ለውጊያ ሲሄዱ መሳሪያቸውን በአንድ ወገን መስቀላቸውን በሌላ ወገን ይዘው ይሄዱ እንደነበረ ወታደሮቻቸው ላይ የመስቀል ምልክት ይነቅሷቸው ጭምር እንደነበረ እንዲሁም ፈረሶቻቸው ኮረቻ ላይ ሳይቀር የመስቀል ምልክት እያደረጉ ወደ ጦር ሜዳ ይዘምቱ እንደነበረ በታሪክ ማጣቀሻ ጭምር የሚከራከራሉ። የእርሱ አስተያየት ምንድነው? እዚህ ላይ ቄስ ወደ ጦርነት አይሄድም ጦርነትን አይባርክም የሚለው ላይ? አይ እኔ ቄስ ይባርካል እንጂ ወደ ጦርነት አይሄድም የሚለው ላይ ምክንያቱም ከዚህ ውጪ ምንም ሰው ሊገል የመጣን ጠላት መስቀል ሊመለሰው ስለማይችል ግዴታ ይገባል። ይሄ ግዴታው ነው፣ ሰው በሚችለው ነውና ይሄ ሊበላህ የመጣ ጅብ ጋሸ ብትለው አይምርህም እንደሚባለው ነገር። ስለዚህ እነኚህ ደግሞ ከጅብ የበለጡ ናቸውና እንግዲህ ሰው በምክር በሌላ የሚመለሱ አሉ፣ እነኚህ ግን የሚመለሱ አይደለም። ስለዚህ ግዴታ ያስፈልገዋል ነው ይሄ በእኔ አመለካከት ያስፈልገዋል። በቃ ሰው በችሎታ ነው። በቤተ ክርስቲያን ብዙ ጸሎት እናስይዛለን፣ ብዙ ሱባኤ እናስይዛለን። ያም ደግሞ ከዚያም ደግሞ አልፎ ለመጣ መመለሻችን አፈሙዝ ነው እና ይይዛል ነው። እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ጋሼ የእርሶ ስም ማን ነው? እዚህ አካባቢ ነዋሪ ኖት? ይሄ ግድብ ተሰርቶ ሲጠናቀቅ እርሶም ከሚያለሙት ገበሬዎች መካከል አንዱ ነው? አዎ አንዱ ነኝ። በእርግጥ ስራውም ላይ ያለው ዘበኝነቱም ላይ ይህንን ታሪክ ስንጠብቅ የቆየን መሆናችንን ያው ተቀበሌ የተረጋገጠ ነው። በእርግጥ መቸማው ይሄ በ13 አመቱ መሰረታዊ ሆኖ በዛሬው ጊዜ ግብአት እንዲደርስ ገበሬው በመጠናከር ይሄ ደረጃ ደርሷል እና ስለዚህ አው ልፋታችን ትግላችን ለልማት ነው። እንኳን ይሄ ትልቁ ወንዝ ቀርቶ ተቂያሱ እንደተነገረው ተወንዝ እያቃድን ያለማነው ልማት አሁንም በታሪክ የሚታይ ነው እና በጣም ደስ ይላል። ለወደፊቱም ልማታችንን ኃይላችንን አንድነታችንን ወደ ኋላ እንለው። ግድብ ሳይኖርም ከወንዝ እየሳባችሁ ውሃ እየቀዳችሁ ታለሙ ነበር? አዎ እናለማለን። በጎ አድራጎት ወንዞች እየገደብን እያለማን ነበር እና ስለዚህ አመሰግናለሁ። ምንድን ነው የምታለሙት? አሁን ይሄ ግድብ ተገድቦ ቢያልቅ ምን ሰብል ነው የምታመርቱት? ሰብል ሳይሆን አታክልቶችና ሽንኩርት እንተክላለን፣ ጎመን እንተክላለን፣ የተለያዩ ቀይ ስሮችን እንተክላለን፣ ካሮቶችን እንተክላለን። በዚህ ላመላመን ገበሬው እየተጠናከረ ያው ኑሮውን ልጆቹን ያስተምራል። በጣም ጥሩ። ጋሼ እርሶስ ስም ማን ነው? አሸናፊ ሙሉጌታ እባላለሁ። የአዲስ ቀበሌ በአሁኑም በፊትም አፈጉባኤ ነኝ። አሁንም የሀገር ሽማግሌ ተመርጬ በዚያ ነው የምሰራው። አሁንም ማርፈጃ ሰው ሳስታረቅ ያረፈኩ ሰው ነኝ። ለእርቅ ደግሞ እኔም ገስግሼ መሄድ ነኝ። ድሮም ሰው ማስታረቅ እወዳለሁ። ስለዚህ አሁን በቅድሚያ ላመሰግናችሁ የሚገባኝ እንኳን እግዚአብሔር ፈቅዶ እዚህ ሰርጦ ወልድ ግድብ ላይ እንኳን ሁላችንን በሰላም አገናኘን እላለሁ። ከዚያ በመቀጠል ይሄ ሰርጦ ወልድ
የተባለበት ስያሜው ታያቶች አባት ስንሰማው ሰርጦል የሚባል ሰው ከሰው አገር መጥቶ እዚህ ቦታ ቤት ቆርቁሮ ወደ ገደል ተቀምጦ ነበር ይባላል። በዚያ ስያሜ ይቺ ክበቧ ሰርጦል ትባላለች። ይቺ ማዶ ተራራ እዚች ጋር አሁን ተጅረት በሮ እላይ ሊወጣባት አይቻልም። ዳገቷ ይቺ ታብረከርካለች። ሰው ሞቶ ተቀብሮባታል ይባላል ዱሮ እዚች ተራራዋ ላይ። አሁን ሰው ሲወጣ በያጋ ማንም ጀግና ብርክርክ ነው የሚለው እና ምሳሌው ይሄ ከባድ ነው። ስለዚህ ይህ ሰርጦል ግድብ ከተጀመረ በብዙ አመቱ ነው። ለወንበሮ ህዝብ ተጠቃሚነት እንደው በሙሉ ለአዲስ ቀበሌ ተጠቃሚነት ብዬ ቢያወራውም አላፍርም። ለአሁን ተተጀመረ ብዙ ጊዜው ነው። ብዙ ጊዜ ሆኖ አሁን በሸዋ ጠቅላይ ፋኖ አደረጃጀት ይህ ፍጻሜ መፈጸሙና እዚህ ስራ ላይ በመተለሙ እግዚአብሔር ፈቃዱ ሆኖ እድሜ ይስጣችሁ፣ እናመሰግናለን። ነገር ግን ተተጀመረ ብዙ ጊዜው ነው። በጎማም ሲሳብ በምንም ሲሳብ የቀድሞ መንግስት በነበረበት ጊዜ ገሚሱን ሌባ ይለቅ ነበር። ሌባ በቃ ሌሊት መጀመሪያ መለስ የሚባለው መንግስት ምን ብሏል? መስረቅ ስራ ነው፣ መያዝ ወንጀል ነው ብሎ ሰየመለት። ለሌቦች ፈንደቅ በቃ መፈንደቅ አመጡ። አስፋፍቶ ይኖራል ሌባን። የአሁኑ ግን በዚህ ዘላቂ ይሁንና ሸዋ ጠቅላይ ፋኖ አስተዳደር ለህዝባችን እንቅልፍና ጤና ሆኗል። ይህ ግድብ በከባድ ተተገደበ። ለዚህ ህዝብ ለወንበሮ ህዝብ ቀርቶ ለሌላውም ህዝብ በመጋዞም በተለያዩ በኮንትራትም ቢያዝ ስንዴ ቢዘራ ባቄላ ቢዘራ ሁሉ ነገር ሽንኩርት፣ በርበሬ ቅድም ተብሏል የመሳሰሉት ነገሮች ሁሉ ቢሰሩ ህዝብን ከድህነት ያላቀቃል ብለን እናስባለን። እና የእናንተ አንዱ ደስ ያለኝ ሆኖ በማያውቀው አብይ ሲታገል ሌባና ደህናውን አንድ ላይ አመሳጥሮ ሲያታግል በነበረበት ጊዜ አሁን ጥርት ባለ ሁኔታ ካንጀቴ ነው እውነት ልበላችሁ ካንጀቴ ነው። ይህ ግድብ በእናንተ እድል እዚህ ጋር በመድረሱ እጅግ በጣም ተስፋ ይሁናችሁ ፈጣሪ። ለእኛም በእድሜያችን ይሄ ተገድቦ እንድናይ ያብቃል። አሜን። አሁን ከሽምግልና ነው የመጣው ሰዎችን አስታርቃለሁ እያሉኝ ነበር እና ሽምግልና ደግሞ አንዱ የአማራ ልማድ ነው፣ ባህል ጭምር ነው። አሁን የአማራ ፋኖ በጎን እየተዋጋ በጎን ደግሞ ሰላም እያስከበረ ጸጥታ እያስከበረ ሰው ከሰው እንዳይጣላ ሌብነት እንዳይኖር እያደረገ ነው ያለውና በዚህ መልኩ እንደርሶ ደግሞ ነጭ ለባሽ የሆነ የተከበረ አባት የምታደርጉት የማስታረቅ እንቅስቃሴ ምንድነው የሚመስለው? ህዝቡ በደንብ ይሰማቸዋል፣ ይቀበላቸዋል? ከእናንተ በላይ ሲሆንስ ወደ ፋኖ ትመራላችሁ? እንዴት ነው አኗኗሩ? በሰላም የመኖር እንቅስቃሴ ምንድነው የሚመስለው? ክርስቶስ የተመሰገነ ይሁን። ተመስገን። እድሌ በሄድኩበት ሰው ለማስታረቅ አይጣላብኝም። ቁጭ ብዬ ታስታረቁ ይታረቁልኛል። እዚህ ጋርም አሁን በባለፈው ጉባኤ ላይ ቄሱ ነው አስተዳደሩ ነው ጭም የተከበረ አስተዳደር አለን። እግዚአብሔር እድሜ ይስጥልን። እሱ ነው ለሽምግልና ቁጭ ያደረገኝ። አሁንም ከዚያ ወደዚህ እውነት ልበላችሁ በኪሴ ወረቀቱ አሁን ሸንጎ እየላከው ወረቀት ብቻ ነው። ቶሎ አስታርቅና ወደኛ መልሱን አንጣ ነው። አሁን ዛሬ በወሰን ተጣልተው አስታርቄ ምን ብዬ እዚያ ነው ስልክ ደውሎልኝ ሰርጦል እንገናኝ ሲለኝ እንደው ፈንድቄ ነው እዚህ የደረስኩት። ደስተኛ ነኝ። ህዝቤ እንዲያገኝ እፈልጋለሁ። እንዲያጣ አልፈልግም። ድህነትን አልፈልግም። ስለዚህ እናንተም እዚህ ይህን ሁሉ ትገኛላችሁ አላልኩም። እንኳን ተገኝታችሁ እኔም ላመሰግናችሁ እንኳን በቃሁ። እናንተም እድሜ ይስጣችሁ፣ ያጠንክራችሁ፣ ድሉ የኛ ይሁን በጋራ አሜን። አንድ መጨረሻ ጥያቄ ልጠይቆት። ጠላቶቻችን ቤተ መንግስቶቻችንን የአባቶቻችንን ቤተ መንግስት ተቆጣጥረው አማራን ባህሉን እንዲረሳ ትውፊቱን እንዲረሳ በድህነት እንዲማቅቅ ከማድረጋቸው በፊት የአማራ አባቶች እንደርሰው ነበር የሚለብሱት። እንደዚህ ነጭ ጋቢያቸውን ኩታቸውን ለብሰው ከዛ ደግሞ አብራራው ጓንዴ ክላሻቸውን ይዘው ነበር የሚመጡት። እርስዎ ጋር አሁን ክላሹ የለም። ለምንድን ነው? አይ ይሄ የቀበሌው ድክመት ነው የማስበው። ለእኔ አለመስጠቱ መሳሪያ ትክክል ናቸው። እኔ ብዙ አስተሳሰብ በግሎት አይገዙም። አይ ሽጉጥ አለችኝ። አዎ ሽጉጥ አለችኝ። እሷ ምን እንደው የመጣ ዷ ስትል ሌላ መሳሪያ አለው ብሎ ፈርቶኝ እንዲሄን ነው እንጂ እሷ ምንም ማሰራ ለነገሩ ወደፊቱ ጠንከር አድርገው ደህናውን ቢሰጡኝ ቆመህ ቆየኝ ለህዝብ ያገለግላለሁ ባይ ነኝ። ያለፈው ማስራአት አተኳኳስ ግን ይችላሉ ቢሰጡት? አዎ ይችላልው። በሚገባ ነው የምችለው። አበጥረዋለሁ። ጥይትም ሄዳየትም አታርፍ እና ስለዚህ ያለፈውማ መንግስት ስትሉት የዘመዶች እኔ ልጄን ከጅባትና ሜጫ ሄደው ልጄን ዘመዶች ወስደውብኝ ንብረቱን ወስዶ ኦሮሞ ልጄን አሁን በሸቃ ያስቀምጠውት በንዴት ላይ ነው ያለሁት። ጠባሲ አክስቴን ቤት ሻዳነች የምትባል ሌባ መታ ፍርስርስ አድርጋ አሁን የአክስቴን ቤት መኖሪያን ያሳጣቸው ያ ነው። ደብረ ብርሃን ነው ጠባሲ እና ስለዚህ ያለፈውን ስርዓትማ ገርሰን እንጥላለን ብለን ነው ትግላችን ሁላችንም። ለእናንተም ለእኛም ኃይል ይስጥ በቃ ፈጣሪ
አሜን። እሺ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እንደማጠቃለያ ከአማራ ፋኖ ሸዋ ጠቅላይ ግዛት እዝ ሐኪም አናንያ ጥላሁን ደግሞ አለ። እሱም አጭር አስተያየቶችን ይሰጠናል። ከሱ ጋር አጭር ቆይታ እናደርጋለን። አናንያ፣ እስኪ በአጠቃላይ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በተለያዩ አካባቢዎች መንገድ ሲሰራ እናያለን፣ ድልድዮች እንደዚህ ያሰራ እናያለን፣ ደግሞ ግድቦችን አሁንም እያሰራ ነውና ምንድነው በህዝብ አገልግሎት በኩል ያላችሁ ተሳትፎ በአጠቃላይ ምንድነው የሚመስለው? አመሰግናለሁ ጌጥዬ። ያው አማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ በሚያስተዳድራቸው ቦታዎች ላይ በአንድ በኩል ሰራዊታችን አገዛዙን አንገት ላንገት እየተናነቀ ከመጣል ባሻገር በሌላኛው በኩል ደግሞ ስርዓት ነው እያፈረስን ያለ ነው። ስርዓት እንደማፍረሳችን ስርዓት እየተከልን መሄድ አለብን። እንደ ሸዋ ጠቅላይ ግዛት እዝ በተለያዩ በተቆጣጠርንባቸው ቦታዎች ላይ በክላስተር በቀበሌ በጎጥ እያደራጀን መልካም አስተዳደር እንዲሰፍን፣ ምክንያቱም ወደዚህ ትግል የገባ ነው ፍትህ ተጓሏል፣ ድሃ ተበድሏል ብለን ነው። አማራው በብዙ ነገር ስለተበደለ ፍትህ ስለተጓደለበት ያንን ፍትህ የሚሰጡ በተለያዩ ቦታዎች በተቆጣጠርንባቸው ቦታዎች ላይ መልካም አስተዳደር እንዲሰፍን የሚያደርጉ መዋቅሮችን እየሰራን ነው የምንሄደው። ከዛ ጎን ለጎን ደግሞ ማህበረሰቡን ተጠቃሚ የሚያደርጉ የመሰረተ ልማት ስራዎችን የልማት ስራዎችን በሰፊው እየሰራን ነው የምንገኘው ማለት ነው። እንደ ማሳያ ከዚህ በፊት ሰው እንኳን ረግጧቸው ለእንስሳ እንኳን የሚያልፋቸው መንገዶች እንደ አዲስ በመቁረጥ ጭምር መንገዶችን የሰራንበት ሁኔታ አለ። የነበሩ መንገዶችን ደግሞ አላስኬድ ብለው መኪኖች እንዳይተላለፉ የሚያደርጉ መንገዶችን የመጠገን ከዛ ባሻገር ደግሞ እንደዚህ ለማህበረሰብ የሚጠቅም እኛ ማህበረሰብ በጣም የሚለፋ ማህበረሰብ ነው። በጣም ይታገላል። ተራራውን ንዶ አቀበት ቁልቁለት ሳይል ይህን ሁሉ ነገር እየተቸገረ ነው የሚሰራው የሚለፋው ማለት ነው። እንደ ልፋቱ ብዙ መሰረተ ልማቶች አልተሟሉለትም። ይሄ እዚህ ቦታ ያለ ነው የሰርጸ ወልድ ግድብ አንዱ ማሳያ ነው። የአካባቢ ተገድቦ ሲያልቅ የአካባቢ ማህበረሰብ የልማት ስራዎችን ይሰራበታል። ሽንኩርት ያለማል፣ የተለያዩ አትክልቶችን እና ብዙ ነገሮችን መስራት ይችላል። አንድ ጊዜ ብቻ ዝናብን ብቻ አይጠብቅም ማለት ነው። በዚህ ልክ የተለያዩ የልማት ስራዎችንም ሸዋ ጠቅላይ ግዛት እዝ በማስተባበር በመስራት አቅም የሚፈቅደው መንገዶችን በራሱ አቅም የለውም ፋኖ ገንዘብ የለውም። ነገር ግን ከተለያዩ ነገሮች ከሚተርፈንም ገንዘብም ጭምር ራሳችን ምንደግፍበት አለ። ከዛ ውጭ ያለውን ደግሞ ማህበረሰባችንን በማስተባበር በጉልበቱ ማህበረሰቡ እንዲያግዝ እየተደረገ ልክ በዚህ ልክ እየሰራን ነው ማለት ነው። ወደፊትም ሰፊ ስራዎች አሉን። በዛው ልክ እንሄዳለን ማለት ነው። ጥሩ፣ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ግርማ፣ አንድ ማጠቃለያ ጥያቄ ላንሳ ላንተም። እንግዲህ ብዙ ጊዜ በታሪክ የምናውቃቸው በእኛ ሀገር በታሪክ የምናውቃቸው ሸማቂዎች አሁንም በውጭ ሀገራት የምናውቃቸው እንደ ፋኖ አይነት ሸማቂ ተዋጊዎች መሰረተ ልማት ሲያፈርሱ ነው እንጂ ሲገነቡ ብዛም አናይም። ለምሳሌ መንገዶች ሲሆኑ ድልድዮች ሲሆኑ እነዛን ሲቆርጡ ሲያፈርሱ ነው የምናውቀው። ያም ደግሞ ከደህንነታቸው ጋር የተያያዘ ነው። ጠላት የሚሉት አካል ሜካናይዝድ ስለሚሆንና በተሽከርካሪ እየመጣ ስለሚያጠቃቸው እንዳያጠቃን መንገዱን ከቆረጥንበት ግን እኩል እግረኛ እንሆናለን፣ ቢመጣም እናሸንፈዋለን ከሚል ወታደራዊ ሂሳብ ነው ያንን የሚያደርጉት። እናንተ ግን መንገድ ስትገነቡ ይታያል፣ ድልድይ ስትገነቡ ይታያል። ይሄ ከምን የመነጨ ነው? ጠላት እንደው አጠገቡ ደርሰንበታል፣ በቅርቡ ቤተ መንግስቱ እናስለቅቀዋለን ከሚል ድምዳሜ ነው ወይስ ከኛ ደህንነት ከኛ ወታደራዊ ደህንነት ይልቅ የህዝቡ ጥቅም ይበልጣል ከሚል ሀሳቤ ነው? ምንድነው ሀሳቢያችሁ? መልካም። ይሄ አንደኛው ትልቁ ዋና ነገር በራስ መተማመን ነው። ሸዋ ጠቅላይ ግዛት እዝ በራሱ በጣም ይተማመናል። በሰራዊቱ ይተማመናል፣ በማህበረሰቡ ይተማመናል። ምናልባት ጠላት የፍርሃቻ ድልድይ ያፈርሳል። እኛ በህዝባችን ገንዘብ የሚሰራ ከመቃነቷ ላይ እናት ፈታ ነገ በሰላማዊ መንገድ እንቀሳቀሳለሁ ከውሃ መበላት እድናለሁ ብላ አዋጣ የሰራችውን ድልድይ አናፈርስም። እጅግ በጣም በርካታ የተጠኑ ቦታዎች አሉን፣ ስልቶች አሉ። ይህንን መንግስት በቀላሉ ልናፈርስበት ምንችል ካርታው ሙሉ አለን እጃችን ላይ። ድልድይ በማፍረስ የሚመጣ ለውጥ አይኖርም። መሰረተ ልማት በማጥፋት የሚመጣ ለውጥ አይኖርም። እኛ የምንታገለው ሁለት አይነት የትግል ነው። አንዱ ድህነትን መቅበር ነው። ብልጽግና በስትራቴጂ አቅዶ የአማራን ህዝብ ረሃብን አጀንዳ አድርጎ እንዳይታገል የፖለቲካ ጥያቄ እንዳያነሳ አድርጎ ይሰራል። ይህንን እንቀለብሳለን። ይህንን የምንቀለብሰው በዋናነት በፕሮጀክት ደረጃ የተጀመሩ ስራዎችን እናጠናለን። አጥንተን የአማራን ህዝብ በጀት በልቶ የተቀመጠ ኮንትራክተርን በሙሉ እየለቀምን በአስገዳጅ ሁኔታ ወደ ስራ እናስገባለን። አቅማችን የፈቀደው በልዩ ኬዝ የሆነ በቃ ሊያንቀሳቀስ የማይችል መንገድም ከሆነ ማህበረሰባችን በራሱ ፍላጎትና ፈቃደኝነት ጠይቆ
ጥገና ይደረግልን ካለ ማሽን እናስገድዳለን፣ ከከተማ እናስመጣለን። ማሽን እኛ እንችላለን፣ ማህበረሰቡ ደግሞ ናፍጣ ይችላል። ያንን ጥገናዎች ቀላል ጥገናዎችን ሰርተን እናልፋለን። በጀት በጅተን ግን የምናለማው ልማት የለንም፣ በጀት ስለሌለን ማለት ነው። በቀጣይ መንግስት ስንሆን ግን በተለይ በጣም የተጎዳውን ማህበረሰብ ጭምር እንደ ሀገር አማራ ብቻ አይደለም እንደ ሀገር ልዩ ትኩረት ሰጥተን መሰረተ ልማት ላይ እናተኩራለን። ሀገራችን አልለማችም። ትልቁ ትግላችን አሁን 4 ኪሎ መግባት ከባድ የሚመስለው አካል ይኖራል። አረ ብልጽግና በጭንቅላቱ ነው የምናቀመው። የእውነት ነው የምልህ። መጀመሪያ ከኛ የሚጠበቀው ለአማራ ትግል ብሎ የወጡ ኃይሎች ወደ አንድ መሰባሰብና መንግስታዊ ቅርጽ መያዝ መቻል ስላለብን እንጂ ብልጽግና እኮ የፈረሰ መንግስት ነው። አንዳንድ ቦታ ላይ በጣም ያስቀናል። ብቅልና እኛ ዘራነውን ሰብል ፎቶ በሰው አስቀርጾ ያመጣና ሚዲያ ላይ ይለጥፋል ያለ ለመምሰል ማለት ነው። የሉም እኮ የሉም። በየወረዳው ከአንድ ቀበሌ በጣም ከበዛ ከሁለት ቀበሌ በላይ የያዙት መቀመጫ የላቸው። ለዛውም ከተማ ብቻ 90% የሚሆነውን እኮ የቆዳ ስፋት የተቆጣጠር ነው እኛ ነን። ማህበረሰቡን የምናስተዳድረው እኛ ነን። ከተማ ጭምር ያለው ማህበረሰብ እየወጣ ፍትህ የሚያገኘው እኛ ጋር ነው። ስለዚህ ብልጽግና የሞተ ድርጅት ነው፣ የሞተ ድርጅት ነው። ይሄን አስረግጬ መናገር እችላለሁ። አንዳንድ ጊዜ በቃ ይሄ ሆዳም ለተልኮ የሰጧቸውን ሰዎች መልሰው ተልኳቸው ሲያልቅባቸው ወደ እነሱ ሄደው ሲቀላቀሉ ፋኖ እየከዳ ነው፣ ፋኖ እንደዚህ ሽንታም በለው የለም። ጭራሽ ለዓላማ የወጣ ፋኖ አይከዳም፣ እጅ አይሰጥም። አማራጭ ካጣ ጠጥቶ ይሞታል ጥይቱ በፍጹም በሚባል ደረጃ የአማራ ትግል ላይቀለበስ ወጥቷል፣ ተነስቷል በምንም ተአምር በምንም መመዘኛ። ስለዚህ ለስርቆሽ ያልተመቻቸው አካሎች ሰርገው እየገቡ አንዳንድ የፎቶ ስዕል የራሱን የሰበሰበውን መሳሪያ ያወጣና እንደዚህ ማረክ ነው ቀብጥር ሲምናም ቱሪና ፋኖስ እኛ እንቀበለው። በተለይ ሸዋ ጠቅላይ ግዛት እዝ በፍጹም በሚባል ደረጃ በታጋዮቹ ያምናል፣ ይታገላል፣ ያታግላል። መሰረተ ልማት ላይ ልዩ ትኩረት ሰጥቶ ይሰራል፣ ያስቀጥላል። ልዩ ክብራችን ህዝባችን ነው። ልዩ ክብራችን ህዝባችን የሚጠቀምበትን ነገር በሙሉ በእንክብካቤ ነው የምንይዘው። ስለዚህ አባቶችም እንደሚመሰክሩልን ሸዋ ጠቅላይ ግዛት እዝ በተቆጣጠረው ቀጠና በሙሉ ሌባ የሚባል ዝር አይልም። ካለም ፍርድ አለ። በአግባቡ በማህበረሰብ ፊት ቀርቦ የሚሰጠውን ፍትህ ያገኛል ማለት ነው። አንሽ ለጠለጥም የሚልመጠመጥ አሰራር የሚለን በሸዋ ጠቅላይ ግዛት እዝ ማለት ነው። ስለዚህ ልማትን በተመለከተ ነገም ተነጎዳም በየዘርፉ ይቀጥላል። ህዝባችን ጨለማ ውስጥ የኖረ ህዝብ ነው። ከጨለማ መዘን እናወጣዋለን። አንድ ባፈሙዝ ብልጽግናን እየመታን፣ ሁለት ደግሞ አቅማችን የፈቀደውን የልማት ስራ እየሰራን ምቹ ሁኔታ እየፈጠር ለአልሚዎች ማለት ነው። እና በዚህ ልክ ነው እየቀጠልንም የምንሄደው ወደፊትም። ሁሉም ማህበረሰብ ግን በንቃተ ህሊና ብልጽግና የሚባለውን የአውሬ መንፈስ ሊታገለው ይገባል። ብልጽግና ምን የሰለሽ ነው? የኢሉሚናንቲ ተከታይ ነው። የ666 መንፈስ ነው። ስለዚህ ይሄን መንፈስ ደግሞ ህዝባችን ጸበል ነው እያሳደደ ይረጨዋል ጸበሉ ማለት ነው። እና በቅርብ ይሄን ስርዓት ገርስሰን መዳረሻችን ላይ እንደምንገኝ የኢትዮጵያን አንድነት እንደምናስጠብቅ ትልቅ ተስፋ አረጋለሁ። በሌላ አደረጃጀት ሆኖ ከኛ አደረጃጀት ውስጥ ያሉ ኃይሎችን ግን ማሳሰብ ፈልጋለሁ። ትምህርት ማቋረጥ ወንጀል ነው፣ ያስጠይቃል። ብልጽግና በስትራቴጂ ቀርጾ የአማራ ምሁራን ተተኪ እንዳይኖረው ይሰራብናል። የኛው ደግሞ የሌሎችን አጀንዳ በመቀበል ትምህርት ቤቶችን ይዘጋሉ። በፍጹም አይቻልም እንደዚህ አይነት ነገር። ተቋም ማፍረስ፣ አንድ ምስማር መንቀል ያላግባብ አይቻልም። የህዝብ ተቋም ምስማር ቁልፍ መስበር አይቻልም። በህዝብ ገንዘብ ነው የተገዛው። ትግሉ እንዲያጥርና ትግሉ ህዝባዊ እንዲሆን ከማድረግ አንጻር እንደዚህ መሰረተ ልማቶች ቢቆሙ ትምህርት ቢዘጋ ችግር አለው? አዎ፣ አይ እንግዲህ ችግር የለውም። ትግሉን ማን ይታገላል፣ ማን ይማራል የሚለውን መለየት ነው። ሰራዊት አባት አርበኛው የጎበዝ አለቃ አደረጃጀት ይሄ ወደ ትግል መስመር ይሄዳል። ሌላው ከኋላ ደግሞ የልማት ስራዎችን የሚያስቀጥለው አካል የልማት ስራዎችን ያስቀጥላል። ትምህርት የሚያስተምረው ትውልድ እያፈራ ያለው ትውልድ እያፈራ ዘርፈ ብዙ ትግሎችን ነው የምናደርገው እንጂ ሁሉም ሰው በተንቀሳቀሰ ወይም መሳሪያ ይዞ በወጣ ይህን ስርዓት መደምሰስ አይቻልም። ለዚህ ስርዓት ያለው ሰራዊታችን በቂ ነው። ስርዓቱ ፈርሷል። እኛ ትንሽ እንቅፋት የሆነ ፋኖ ሳይሆኑ የፋኖ ልብስ ለብሰው
አንጃ የፈጠሩብን አካሎች ብቻ ናቸው። እነዚህን አካሎች ወደ አንድ ማምጣት መሰብሰብ ከቻልን ብልጽግና ይሄ ስር የሌለው ዛፍ ነው፣ ተነቅሎ በጣም ሊወድቅ የሚችል ማለት ነው። ሚዲያ ላይ ብቻ ነው ያለው ብልጽግና። ይሄ ሚዲያ ፕሮፓጋንዳ ላይ ነው እንጂ ያለው መሬት ላይ ብልጽግና የሚባል ነገር የለም። በህዝባችን አንቅሮ ተፍቶታል። ስለዚህ ይሄ በጣም ከባድ አይደለም ብልጽግና እና በቅርብም ደግሞ እንደምንገርሰው እርግጠኛ ሆኜ መናገር ይችላል። እሺ እግዚአብሔር ይስጥልኝ ቄሴ። ይሄ ግንባታው መቼ ነው ይጠናቀቃል ተብሎ የሚታሰበው? ሌላው በግንባታው ውስጥ እንዲሳተፍ ግንባታው ከተጠናቀቀ በኋላም እንዲንከባከብ ለአካባቢው ማህበረሰብስ ያለውት መልእክት ምንድን ነው? አዎ እንግዲህ ግንባታው እስከ ሰኔ 30 እንዲጠናቀቅ ነው ውል የገባ ነው። ያው እስከዚያ ድረስ ይጠናቀቃል በሚል ደረጃ ነው ያዝ ነው። ከዛ ውጪ ማህበረሰቡም ደግሞ ቶሎ እንዲያልቅለት ይፈልጋል። ሰኔ 30 ድረስ አልቆ 2018 ቀጥታ ወደ ልማት እንዲገቡ ፍላጎት ስላለው ህብረተሰቡም ስለሆነ ቀን ሰራተኛ እዚህ እየሰራ ያለው ያንንም ጭምር ታሳቢ በማድረግ ህብረተሰቡን ተስር ተስሩ እየቀሰቀስን ግንዛቤ እየፈጠርናቸው እስከ ሰኔ 30 ያልቃል የሚል ህሳቤ ነው ያለን። ጥሩ በጣም አመሰግናለሁ። መልእክቶስ ምንድነው ለአካባቢ ማህበረሰብ? በምን መልኩ ነው መሳተፍ ያለበት? ይሄን መጠበቅ ያለበት? አዎ እንግዲህ ዋናው ይሄ ግንባታ ይገነባል። ይሄ ግንባታ ሲገነባ መገንባቱ ብቻ ሳይሆን ደህንነቱም ደግሞ መጠበቅ መቻል አለበትና ቀጣይ አሁን ይሄ ግንባታ አልቆ እነሱም ሲጠቀሙ ከመጠቀማቸውም አልፎ ደግሞ ግንባታውን ክትትል መደረግ መቻል አለበት። ምክንያቱም ሌላ ችግር እንዳይደርስበት ማለት ነው። ምክንያቱም ግንባታው ከዚህ ግድቡም ሆነ ካናሉ የመሰንጠቅ ባህሪ ካለው ወይም ደግሞ የመበላሸት ወይም ደግሞ ድንጋይ በላው ላይ የመሙላት ባህሪ ካለው እሱን ጭምር ኮሚቴ የተዋቀረ ኮሚቴ አለ፣ ሙሉ ኮሚቴ ያላቸው ያንንም ጭምር ደህንነቱን እንዲጠበቅ። ምክንያቱም ይሄ ግንባታ ይሄ ኮንትራክተር ገንብቶ ወይም ደግሞ እኛም አሰርተን ከወጣን በኋላ ጥቅሙ እነሱ ጋር ስለሚቀር ያ ጥቅሙ ደግሞ እንዳይቀርባቸው ደግሞ ኃላፊነትን የምሰጣቸው ምንድነው ክትትል እንዲያደርግልን ለግንባታው ለካናሉ ወይም ደግሞ ለግድቡ ክትትል እንዲያደርጉለትና ደህንነቱ እንዲጠበቅ እነሱም የተሻለ ጥቅም እንዲያገኙ ለማለት ነው ማሳሰብ ፈልገው። እሺ እግዚአብሔር ይስጥልኝ። የተወደዳችሁ ተመልካቾቻችን እየተገነባ ያለውን የግድብ ግንባታ እየተንቀሳቀስን እንመለከታለን። አብረን እንመልከት። የተወደዳችሁ ተመልካቾቻችን አሁን እየተገነባ የሚገኘው ግድብ በዋናነት ይህ ከጀርባ የምትመለከቱትን ወንዝ ፏፏቴው ከታች እየወረደ ያለውን በመገደብ የአካባቢው ገበሬዎች በመስኖ እንዲጠቀሙበት ለማድረግ ነው እየተሞከረ ያለው። እንግዲህ ግንባታው በመጪው ሰኔ ይጠናቀቃል ተብሏል። በተለይም ስራ ተቋራጭ ድርጅቱ በመጪው ሰኔ እንደሚያጠናቅቅ ነው እየገለጸ ያለው። ያ የሚጠናቀቅ ከሆነ የዚህ አካባቢ ገበሬዎች በተለይም አትክልት ምርቶችን በደንብ በማምረት ተጠቃሚ ይሆናሉ ተብሎ ይታሰባል። አሁንም በተለያዩ የውሃ ማውጫ ፓምፖች ውሃውን እያወጡ የመስኖ ስራዎችን እየሰሩ ያሉ ገበሬዎች አሉ። ይህ ግድቡ ደግሞ የሚጠናቀቅ ከሆነና በደንብ የሚሞላ ከሆነ በርከት ባለመልኩ ምርታማ እንዲሆኑ ያግዛቸዋል ተብሎ ይታሰባል። ወደ ውስጥ ገብተን በዝርዝር እንቃኘዋለን። አብራችሁን ቆዩ። በጀላ
እየተደረገ ነው? ይሄ እየተደረገ ያለው እንግዲህ የአካባቢውን ማህበረሰብ ጨምሮ ሲሚንቶ እየተቦካ ነው። ከፍተኛ ንቅናቄ በማድረግ ይሄንን የምትመለከተውን ድልድዩን ለመሙላት የካናሉ ማፈኛ ነው። ይሄን ማፈኛ ሲሚንቶ እያቦኩ ነው ወጣቶች፣ ውሃ እያጠራቀሙ ነው። እዛ ጋር ደግሞ ጠጠር እያፈሱ ነው ማለት ነው። እስኪ እንያቸው በደንብ እንግዲህ በአግባቡ እንዲቀላቀል ሲሚንቶ፣ ጠጠር፣ አሸዋ ሚክስ እየተደረገ ነው። በዚህ በሚክሰር ማለት ነው። ሬሾውን እንዲጠብቅ እየተሰፈረ ነው። በቁጥር ነው የሚደረገው። የአካባቢ ሰዎች ናቸው እየሰሩ ያሉት ወጣቶች። አዎ የተቀላቀሉ ናቸው። ሙያተኞች አሉ። የጉልበት ስራውን የሚሰሩት የአካባቢ ወጣቶች ናቸው። ከሩቅ ቦታ የመጡ ባለሙያዎችም አሉ። አሉ ባለሙያ የሙያ ስራውን የሚሰሩት ከሩቅ አካባቢ የመጡ ናቸው። እዚሁም ጭምር የሙያ ስራ እንዲሰሩ ስልጠና የሚሰጡበት ሁኔታ ነው ያለው። ስለዚህ የሙያ ትምህርትም እያገኙ ነው ማለት ነው የአካባቢ ወጣቶች። ወጣቶቹ እንግዲህ ያው በግብርናው ሊሳተፍ የማይችል በኮንስትራክሽን ዘርፍ የሚሰማራ ወጣት ከዚህ ልምድ ወስዶ በቀጣይም ከነሱ ጋር ጭምር ሌሎችም ድልድዮች የተለያዩ ስራዎች ሲሰሩ ከእናንተ ጋር እንሄዳለን ብለው ቃል ገብተው የሙያ የልምድ ስራውንም ጭምር በዚህ እያዳበሩ ያለበት ሁኔታ ነው ያለው። ጥሩ። እስኪ ወደፊት እንያቸው ያለው ይሄ ፓምፕ ነው። ይሄ ፓምፕ ነው። ይሄ ውሃ ለማውጫ ነው። ከዚህ በዚህ ጄኔሬተር አማካኝነት ውሃው ተስቦ ይወጣና እነዚህ የምትመለከታቸው ሮቶዎች መሙሊያ ነው። ስራውን ለማቀላጠፍ በእጅ ከመቅዳት ይልቅ በዚህ በጄኔሬተር ፈጣን ሙሌት ሊያገኝ ስለሚችል ቄስ ምን የጎደለ ቃል አሁን ይሄን ግንባታ ለመስራት የጎደለባቸው ያነሳቸው ቃል የጎደለ ዕቃ የለም። ሁሉም ሙሉ ነው። ኮንትራክተሩ ሲገባ ሁሉንም አሟልቶ ነው የገባው። የጎደለ እስካሁን ያው ችግር ሲገጥማቸው ወደኛ እንትን ይላሉ። እስካሁን የጎደለባቸው ነገር የለም። ሁሉም በተሟላ ነገር ነው የሚሰሩት። የግል ድርጅት ነው ስራ ተቋራጭ? የግል ድርጅት ነው። በዚህ ቦታ ላይ ሰርጥ ወልድ ግድብ ያው መስኖ ተጠቃሚዎች ለመሆን ብዙ ጊዜ ስትጠይቁ በእናንተም ጥረት ብዙ ጊዜ ወጣችኋል፣ ወርዳችኋል። በጉልበታችሁ እስከ ወዲያ ድረስ ቆፈራችሁ፣ ያም አልሆን ብሎ ነው ብዙ ጊዜ እንትን ብሏል። ግን ያ ሁሉ ጥረታችሁ ደግሞ ጫፍ ላይ ደርሶ ያው ግድቡ ተጀምሯል ማለት ነውና ይህንንም ግድብ ደህንነቱንም ጅማሮንም ለማየትና የበለጠ ደግሞ ለማጠናከር የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከፍተኛ አመራሮች መጥተዋልና ያው መጀመሪያ ላይ 2017 ወደዚህ ገብተው እንዲሰሩ መጀመሪያ ከነሱ ተነጋግረን ነው። ይሄ መስኖ ማለት ይሄ የማህበረሰብ ተጠቃሚ ነው፣ ህዝባዊ ተቋም ነውና የማህበረሰቡን የበለጠ ከዚያ በበለጠ ደግፈን እንዲነቃ አድርገን ተጠቃሚ ማድረግ አለብን እንጂ ይሄንን የሚያደናቅፍ ማህበረሰብ ካለ እኛ እንቃወማለን በማለት ነው ወደ ስራ እንዲገባ የተደረገውና ይሄንንም በከፍተኛ ያው ምስጋና ጭምር እናቀርባለን። ይሄ ሲሆን ግን ዛሬ ደግሞ ቀጠሮ የያዝ ነው በግንባታውም ላይ እንደገናም ደግሞ ከዚህ ማዶ ላይ ማለት እዚህ ግድግዳሾችና ንፋሶች እዚህ ትምህርት ቤት አለ። ልጆቻቸውን የሚያስተምሩበት ይህን ወንዝ ተሻግረው ነው። እዚህ ኪዳነ ምህረት አለች የእምነት ቦታ ስለሆነ እነኛ ያሉት ኪዳነ ምህረት ነው የሚገለገሉትና ይህንንም ጭምር ምናልባት ይህንን የጉልበት ስራውን ወደ ገንዘብ እንትን የሚባለውን ያንንም ጭምር እነኚህን ሰዎች ያው ጓደኞቻችሁ ናቸው፣ አብሮ ማህበረሰብ ተጠቃሚ ናቸውና ግድግዳሻና ንፋሶች ይህችን ድልድይ ጭምር እንዴት አድርገን ለመነጋገር ጭምር ከዚያም ከእናንተ ጋር ምን ይጠበቃል ከሌላው ጋር ምን ይጠበቃል የሚለውን ለመነጋገር ነውና እንትን ያለው ያው እንግዲህ ወደ አማራ ፋኖ ሸዋ ጠቅላይ ግዛት እዝ ወደ መጡት አመራሮች ወስዳቸውና ያላችሁን በዚህ ውስጥ ሲሰራ ያለምንም መሸማቀቅ ያለምንም ከማንም ጋር ይሁን ያለ ችግር ካለ በደንብ ንጥር አድርጋችሁ በማውጣትና በመነጋገር ለችግሮች መፍትሄ በመስጠትና መፍትሄው እንዲፈታም ጭምር ቀጣይነት ያለው መፍትሄ እንዲኖረው ጭምር ያው መፍትሄው የሚገኘው ከእናንተ ስለሆነ ችግር ካለ ልቅም አድርጋችሁ ወደ ችግራችሁ ማቅረብ ግዴታ ነው ያለምንም መሸማቀቅ ማለት ነው። አመሰግናለሁ። ወደ ስኑ ወስዳችኋለሁ።
እሺ እንደምን ዋላችሁ? እግዚአብሔር ይመስገን። ስሜ ግርማ ከበደ ይባላል። የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አመራር ነኝ። ዛሬ ወደዚህ አካባቢ በዋናነት የመጣ ነው የእናንተን የመልማት ጥያቄ አቅርባችኋል የሚል ነገር ስለደረሰን እስቲ ምን ይመስላል፣ ምንድነው ችግሩ፣ እየተሰራ ያለውን የፈቀድነውንስ ፕሮጀክት ምን ላይ አድርሳችሁታል ብለን ለመገምገም ነው ከናንተ ጋር እና አጭር ውይይት ለማድረግ ነው እዚህ የተገኘ ነው። እንግዲህ ያው እናንተ እንደምታውቁት የአማራ ሕዝብ ለዘመናት የተጨቆነ ማህበረሰባችን ነው። አንዱ አካል ደግሞ እናንተ ናችሁ። ተፈጥሮ የሰጣችሁን ወንዝ እንኳን ገድባችሁ እንዳትጠቀሙ ተደርጎ ለዘመናት ከችግር እንዳትላቀቁ የተደረገበት ሁኔታ ነው ያለው። ምናልባት ብዙ ጊዜ ብዙ ቦታ ያየነው ያለው የገዢው ስርዓት መንግስት ህዝብን ለመደለል አንዳንድ ቦታዎች ላይ ይሄድና የመሰረት ድንጋይ አስቀምጦ 20 አመት 30 አመት ድረስ አንድም ጠጠር የማይወድቅበት ሁኔታ ነው ያለው። ህዝብን ሲያታልልበት ይኖራል። ይህንን አሰራር በጽኑ ነው የምንቃወመው። አንዳንዶቹም ኮንትራክተሮች ቦታውን ይሄዱና ያዩና ገንዘቡን ይረከቡና የውሃ ሽታ ሆነው ይቀራሉ። እንደነዚህ አይነት ኃይሎችን የህዝብ ገንዘብ የተቀበሉትን ኃይሎች መረጃ በመሰብሰብ በየቦታው የያዙትን ፕሮጀክት በአስገዳጅ ሁኔታ ወደ ስራው ገብተው በውላቸው መሰረት ስራቸውን እንዲሰሩ እያደረግን ነው። አንዱ ይሄ ፕሮጀክት ነው። ይህንን ፕሮጀክት እንዲገባ ስናደርግ የእናንተን ተጠቃሚነት በማረጋገጥ ነው። ይሄ ፕሮጀክት ሁለት እድል አለው። አንደኛው እድል በገባው ቃል መሰረት ይህንን ግድብ ሰርቶ አጠናቆ ለልማት ማዋል። ሁለተኛ እናንተ በጉልበታችሁ እዚህ ፕሮጀክት ላይ ስራ እየሰራችሁ የእናንተን ሂሳብ ታስቦ ደግሞ መተላለፊያ መንገድ የለንም፣ ድልድይ የለንም ብላችሁ ባቀረባችሁ ጥያቄ መሰረት ገንዘባችሁ ታስቦ ሂሳብ አውጥቶ መሸጋገሪያ ድልድይ እንዲሰራላችሁ ውይይት ለማድረግ ነው የመጣ ነው ከነሱ ጋር። ስለዚህ በዚህ መሰረት እዚህ አካባቢ ምንም አይነት የጉልበት ሰራተኛ እጥረት እንዲኖር አንፈልግም። ፕሮጀክቱ እንዲንዛዛ አንፈልግም። ምክንያቱም ትልቅ የሰው ሀብት አለን፣ ትልቅ የሰው ጉልበት አለን። በአመራሮቹ በእናንተ አመራሮች አማካኝነት ምደባ እየወጣ የስራ ቀን ከአሰሪዎች ጋር እየተነጋገረ ምደባ እየወጣ በተራችሁ ቀን እየተገኛችሁ እንድሰሩና እነሱም ሂሳብ ወጥቶ መሸጋገሪያ ድልድይ ከዚህ ድልድይ ከታች በኩል ይሰራልን ብላችሁ ባቀረባችሁት መሰረት ያ እንዲሰራላችሁ ለማድረግ ነው። እና ምንድነው ያለው ችግር የሚለውን የእናንተን ሀሳብ እንቀበላለን። የእናንተን ሀሳብ ከተቀበልን በኋላ ከኮንትራክተሮች ጋር ውይይት እናደርጋለን እና መፍትሄ እንሰጣለን በአመራሮቻችሁ አማካኝነት። ሌላም የምታነሱትም ጭምር ጥያቄ ካለ እዚሁ አጋጣሚ ማንሳት ትችላላችሁ። የመልካም አስተዳደር ችግር ካለ እናንተ የመረጧቸው የጎበዝ አለቃዎች፣ ሊቀመንበሮች፣ ሌላም ኃይል ችግር አካባቢ ላይ የሚፈጥር አካል ካለ እሱንም ጭምር አንስታችሁ ውይይት አድርገን እልባት እንድንሰጣችሁ ያሉ ችግሮች ካሉ ያለ አግባብ በየሰፈር የተቀመጠ ጥይት የሚተኩስ ኃይልም ጭምር ካለ ማለት ነው። ሰው የሚረብሽ ካለ የሚሰርቅ ካለ ማንሳት መቻል አለባችሁ። ስለዚህ እንደነዚህ አይነት ሀሳቦችን አንስታችሁ እጥር ያለች ውይይት እንድናደርግ ፈልጌ ነው። ወደ ሀሳቡ እንሂድ። ጥያቄ ካላችሁ ጥያቄ እድል ልስጥ። ዋናው መንገዳችን ነው። መንገዱን ትክክል አድርጉና መንገዱ ጠጠር እንዲፈስልን የምንገለገለው መንገድ ተደለ መሄድ አንችልም እና ይሄንን በእናንተ እንድታስተካክሉልን ነው። ይሄ ነው ጥያቄ። እኔ አመሰግናለሁ። እኔ ማዛፈቄ ነው የሚባለው። ጠዋት ስንመሰረት ማለት ነው እስቲ ያለ እኔ መሰረት ነው። በመሰረትን ጊዜ ግን አንዳንድ ነገሮች አሉ፣ ወረቀቶችም አሉን መቼም ማነሰም በዛ። ጠዋት ስንነሳ ያን ጊዜ ቃለ ጉባኤውን ገብተን አንፈልገውም ብለው የፈረሙ አካሎችም አሉ። ይህ ጅረት አይሰራም ብለን አልጠየቅንም፣ ግን መሸጋገር አብሮ እንዲሰራ አንለያይ ተባብለናል። መብታቸው አንድ ነው፣ አንድ ላይ ነው፣ እምንውለው አንድ ላይ ነው፣ ምንሰራው አንድ ላይ ነው። በምንሰራ ጊዜ ግን ኑ
እንጠጋጋ ስንባባል አንፈልግም እያሉን ጥለውን ሄዱ ወንድሞች አሉ። እኛም የፈለግነው እንድንለወጥ ነው፣ ለመለወጥ ነው፣ ልማት ለማልማት ነው። ዞሮ ዞሮ ይሄኛው ተቀርፏል ወይ? ይሄን ትክክለኛ አውቀውታል ወይ? እና ይሄ እንዲጠየቅልን ነው። አንዱ ይሄ ነው። ሁለተኛ እኛም ጋር እንዲወርዱልን እንድናለማ ነው። ከጅረት ጀምረን ታሰለል ጅረት ተነስተን እዚህ ድረስ እንድንለወጥ ነው ፍላጎታችን። አገረንም እኛም እንድንጠቀም ነው። እነኚህን ነገሮች በጋራ እንዲታይልን ነው። መንገዳችንንም መቼም በጥሩ ነገር እንዲሰራልን ነው። ጨርሻለሁ። አመሰግናለሁ። እኛ አሁን ትልቁ ህዝብ ይህ ውሃ ተተጀመረበት ቀን ጀምሮ ወደ 10 ዓመት ያልጠቀመው ሁኔታ ነው ያለው። ታያ በላይ ነው። ግን አሁን ዋናው ህዝብ መጠቀሚያው ጋር ሲደርስ ስራው ወደኛ የሚሄደው ውሃ ተቋርጧል። እንዴት እንደተቋረጠ አቤቱታ ጠይቀናል። ይሄ ግድብ ደግሞ ይሄ መሻገሪያ የግድግዱ ዋሻ ወንዝ መሻገሪያ ተቀድሞ የም ሲጀመር ያም እየተመለከተበት ነበር። ህዝቦቹ በጉልበት እስቲውጡና ትንሽ ፈትሹና እኛም መንግስትም ይኸው የሚለውን ሀሳብ አቅርበን ያ ይቀራል። የእኛን ወኔ አላቀረብንም የእኛን ወኔ። ስለዚህ አሁን ደግሞ ይሄ ነገር ሞልቶ ገፍቶ አሁን ላይ ሲመጣ ያስደስተናል። ወደ ስራው እንገባለን። ያቺ የተቆረጠች መንገድና ውሃ ምን ላይ ትሆን ነው? ሬት በር የምትባለው ቦታ ላይ ውሃው ስራ ጉልበት ያስፈልገዋል። የሰው ጉልበት ብቻ ሳይሆን ሌላም ነገሮች ያስፈልጉታል። ጎድጓዳና አባጣና ጎደሎ ነው። ያ ውሃ እንዴት አድርጎ እንደሚሄድ በጉልበታችን ቢሆን ይህን ውሃ በጉልበታችን እዚህ ጋር ብቅ አድርገነው ነበር። በወቱ በጉልበታችን ግራና ቀኝ ውሃ ሲፈስ እንዴት የቤት አዛቢ እንሁን እያልን እያቀረብን አቤቱታችንን እያቀረብን ተጊዜ ወደ ጊዜ ሲያፈገፍግ አሁን ላይ ሲደርስ ይችን መፍትሄ አይተናል። አሁንም ያቺ እንድትታይልን ሀሳባችንን የሁሉም ሀሳብ ስለሆነ ይሄን አቀርባለሁ። አመሰግናለሁ። እኔ እንግዲህ ያው በመጀመሪያ እዚህ ላደረሰን አምላክ ክብር ምስጋና ይገባው። በእውነት ብዙ ደክመንበታል፣ ለፍተንበታል። እያየን ነው ያለውን ነገር እያየን ነው። ይህን ስራ ስንጀምር አስተባባሪ ሆኜ የዚህ ስራ ጸሐፊ ሆኜ አስተባባሪ ሆኜ ስራ የነበረ እኔ ነኝና በዚህ አካባቢ ያለ ሰው የት ያለማል የት ይደረጋል ብለን ፕላን ቀርጸን ስንንቀሳቀስ ነበረ። ያው በሂደት አንድ 12 አመት ከዛ በላይም ሊሆን ይችላል ያው ቆይቶብናል። ዛሬ ጊዜውን ፈንትን ብሎ መጥቷል ይሄ ነገር ማለት ነው። ይሄን ነገር ስናደርግ ማንንም ከፍ ማንንም ዝቅ አድርገን አይደለም። ይሄን ነገር እኩል ነው የያዝን እየሄድን የነበረውና እኔ እዚህ ቦታ ሳስተባብር ያው የግል ወደ ግል ሄደህ ብላችሁ እንዳትሉኝ እኔ የደረሰብኝ ነገር ስላለ ነውና ይሄን ስራ ስንሰራ ጣቆ ወንበሮ አባርሶ መስቁርጣሚት ብለን አይደለም፣ በጋራ ነው እየሰራን ያለ ነው። ከመሐንዲሶች በላይ እኛ አቅም የለንም። የማስተባበር ስራ ነው ያለን። እኛ ስናስተባብር መሐንዲስ ወይ ፕሮጀክቱ ኃላፊ ፕላኑ የት እንደሚያርፍ አናቅም። እኛ አርሶ አደሮች ነን። ፕላኑ የት እንደሚያርፍ የት ቦታ እንደሚያሳርፍ አናቅም እና ወደዚያ አንድ ቦታ ወደ አንድ ጎጥ ሄደ በሚል እሳቤ ያው ከአንድ ጎጥ ወቀሳ ደርሶብኛል። በጣም ከፍተኛ የሆነ ወቀሳ ደርሶብኛል። እኔ ያን ነገር አይደለም ይሄን ካደረኩ ቅዱስ ሚካኤል ይፍረድ። በእውነት ሁላችሁም እኔ በእናንተ ላይ ይሄን ነገር ጠምዝጄ ይሄን ካደረገው እኔ ሚካኤል ይፍረድብኝ። እውነቴን ነው የምለው። ይሄን ነገር ብለው በስብሰባ አንድ ቀን ሁለት ቀን ሳይበቃቸው ብዙ ቀን ሲያሰበስቡ ነበር፣ በእኔ ላይ ሴራ ሲጠነስሱ ነበር። እኔ ምንም አይደለም፣ ለእኔ ምንም አይደለም። ይሄ መስዋዕትነት ነው። ከዚያም ደግሞ ፓይፕ እንዲሰጣቸው አድርገናል። ያ ቦታ ስጋት አለበት ብለን ከባለሙያ ጋር ተመካከል ከተጀመረ በጀምሮ ሁላችንም ኃላፊነትን አውቀን ተራ ወጥተን ቀን መድበን ቢሆን ኖሮ የቀን ሳይሆን ድረስም አይደርስም ነበረ። ስለዚህ እኛ አሁን ግድራሻና ወንበሮ ንፋሶች አለም የዚህ ችግር የጅረት ግድብ ችግረኛው ከመሃል አምባ እስከ አዲስጌ ከአዲስጌ እስከ ደብረ ብርሃን እስከ ሰላ ድንጋይ ድረስ የሚያሸጋግር ግድብ ወንዝ ነው። ሰው ባለሙ ጊዜ ከኖሯል። ያ ተፈጥሮ ዋሻ እንደ ወትሮ የነበረው ዋሻ ተደፈነብና ጠፋ። ትምህርት ቤቱም ቢቋቋም ያደርጋል ታልተማሩበት ሊዘጋ ነው። የጋራ ንብረታችን ነው።
በተስኪያነ ማን ሰው ሰበካ ጉባኤ ተከፈለ የትም ቦታ ይቀበራል። አፈሩን ነው እንደሚከፍለው ማንም የሚከፍለው የለም። ግን ይሄ እንደ ግዴታ አንድ ለበተስኪያኑ ሲል ነው ዋን ለትምህርት ሲል ነው መባሉ ይረና እንደ ወንበሮ ነን እንደ አዲስ ነን እባካችሁ እስከሚል እስከ ቀበሌ ድረስ ጥያቄ የጠየቅነው እኛ ነን። ግን እንደ አንኳር ሆነና እኛ እንቀስቅሰው ተከታይ ይከተለን። ይኸው ፕሮጀክት ለአንድ እንኳን እንጨት ማንጣት ለአንድ ሲሚንቶ እንኳን ማንጣት ግዢ እንኳን ተገዝቶ ለመህና ብቻ ብንከፍል ይኸው ሁሉ ሰው ገንዘብ ያወጣ አይበቃውም። ይኸው ፕሮጀክት ግን እዚያ ሄዳ መጣልና ጊዜና ሰዓት ስለሆነ ካሉት አመራሮች ጋር ካሉ ጊዜ ጋራ የእነሱን ማሳባቸውን አስፈጽሞ ትልቅ ደረጃና ምርቃት እንዲያበቃን ሁላችንም እንደ ወንበሩ ቀርቶ እንደ አዲስ ጊዜ ቀርቶ እንደ ማንም አገር እንደ አንድ ባሶና ወረና እንኳን ቀርቶ የሚያስፈልገውን ሂሳብ መሐንዲሶቹ ሂሳባቸውን አወጥተው ይንገሩን። የሰው ጉልበታችንን ይናገረንና እኛ አደራ የምንለው እንደ አዲስ የቀበሌ ህዝባዊ ፋኖና አስተዳደራችንም ቢሆን አንድ ቀን ዙር እንደ እርከን ስራ ድሮ በብልጽግና ጊዜ እንደወጣ ነው እርከን ስራ ጉዳይ ሰው ይታዘልና ይህን ጉልበት ተወጥተ ነው መሰረት ህለን እንሄድ እንጂ እኛ ለአንድ ጎጥና ለሁለት ሰው ብላችሁ ከሆነ ይሄ ነገር ጥያቄ የሚጠየቀው ይሄ በእኛ አምና በእኛ ሀሳብ የሚመርስ ስለሆነ እድሉን ሰጠኝ። አመሰግናለሁ። የተለየ ከሌለ እነዚህ ምላሽ እንስጥባቸውና የተለየ የለም የተለየ ነው። እሺ እድሉ ስለተሰጠኝ አመሰግናለሁ። እኔ እንኳ የሸዋ ፋኖ አባት አርመኛ ነው። ተፋኖ ተቀንሼ ወደ አባት አርመኛ የተመለስኩ ስሜ በየነ ክንፈ እባላለሁ። የማቀርበው ትንሽ ናቸው። እኔ እንኳ ብዙ ባልደረቦች መልሰውታል። ይህንን ጅረት ስንሰራ ሰብሳቢያቸው እኔ ነኝ። አንድ መዛሪያ መሬት ግን እኔ የለኝም። እዚህ ሀገር አንድ መዛሪያ መሬት የሚለማ መሬት ግን የለኝም። አገሩ ተለማ የኛ ነው። አገሩ ላይ በወርድ ወደ ቆላ ወደዛም ጎረቤቶች ጓደኞች ጋር በሄድ ጠግቤ እመጣለሁ። አሁንም እንደ ፋኖነቴ ብዙ አገር ስዘዋወር ተሰሜን ወሎ ጀምሮ ተፋኖ ጋር አብሬ ብዙ ዘምቻለሁ። ስዞር ያበላኝ በግ ሳይቀር በቄስ ወንዶሰን በጋሻው አማካኝነት በግ ሳይቀር ያበላን ህብረተሰብ ነውና ይሄ ሁሉ የሆነው ምን ቢሆን ነው? ቢሰራ ነው፣ ቢኖር ነው። ተያበላይ ደግሞ ቢኖር አሁንም እንደገና ወደፊትም ገና ብዙ ነገር የምታረጉልን እስከሆነ ድረስ በእርግጥ አሜታ ይኖር ይችላል። እኔም ብዙ ተብያለሁ። መኪና መንገዱን ሁሉ ዘጋው፣ በየነ እንዳይገባ ሁሉ አድርገው ብዙ ተብያለሁ። በመቻቻል ግን እስካሁን ድረስ እዚህ ደርሰናል። አንድ ቀን ሳልለያቸው ተተጀመረ ጀምሮ አንድ ቀን ሳልለይ ደከሜ ሳለቼ ሳለ ሎል ሜዳ ድረስ እየወረድኩ አሁንም ደግሞ ተትግሉ ጎን ለጎን በመሆን መሀል አምባ ሎጂስቲክስ ኃላፊ ነበርኩኝ። ሁለተኛ ችግር ፈቻ አካለም ነበርኩኝ። ከእድሜ አኳያ ወደዚህም ብመጣ ኖሮ ሀዋሮቢትም አባያጥርም እንደዚሁም ተሬ ሁሉ ብዙ ጊዜ ሰርቼ ተመላለሽ ወደዚህ የመጣው ሰው ነኝ። ታአሚ አኳያ ተድሜ አኳያ የመጣው ሰው ነኝ። ከዚያም ብመጣም ኖሮ አሁንም እዚህ ብመጣም ኖሮ ቄስ ወንዶሰን በጋሻው ለዚህ ለቀበሌው ይህንን መስኖና እነኚህን የመጡ ሰዎች ችግር እንዳይገጥማቸው አንድ ሰው እንዳይገላመጣቸው በበላይነት ምራው ብሎኝ አሁንም እነኚህ ተፕሮጀክት የመጡ ሰዎች አንድ ችግር ሳይገጥማቸው እስካሁን ድረስ ደርሰዋል። አንድ ችግር ሳይደርሳቸው ገጥመዋል። አሁንም ሌላውን ትተን ግልጽን ተነጋግረን ለአፈጻጸም እንዲያመቸን ተናንተ ጋራ አምላካችን ይርዳ ለማለት ፈልጌ ነው። አመሰግናለሁ። እናመሰግናለን። እንግዲህ ጥያቄዎቹን ሰብሰብና ጨመቅ ስናደርጋቸው ሁለት ነው የሚሆኑት። ትልቁ ጥያቄ የመልማት የመጠቀም ጥያቄ ነው ስንይዘው ማለት ነው። በቀጥታ እዚህም አንመልሰው ጥያቄ አለ። በጀት የሚጠይቅም ጥያቄ ያነሳችሁት ስላለ ይህንን ጥያቄ በቀጥታ ይዤ ሄጄ ለሻለቃ መከታው የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ሰብሳቢ ለሆነው ለሱ አደርሳለሁ። በእኛ ብቻ የሚፈታ ስላልሆነ የጋራ ውይይት የሚጠይቅ ነው። ይህንን ከኮሚቴው ጋር ውይይት እናደርጋለን። ነገር ግን ማሳሰብ እንፈልጋለን። የእናንተ ጥያቄ ትክክለኛና መሰረታዊ ጥያቄ ነው። ይሄ የተከፈተ መንገድ እንዳይዘጋብን አይዘጋም። እንዳይዘጋ ምን ማድረግ መቻል አለብን? የመጀመሪያውን ስራ እናንተ መወጣት መቻል አለባችሁ። በአመራሮቻችሁ አማካኝነት ተፋሰሱ ወጥቶ
ካናል መክፈት መቻል አለባችሁ። የውሃ ተፋሰሱን መክፈት መቻል አለባችሁ። የክረምት ውሃ እንዳይበላውና እንዳይጎራረደው ማለት ነው። ዘሎ ሄዶ የአርሶ አደር መሬትም ጭምር እንዳያጠፋ በአግባቡ ቦው መሰራት መቻል አለበት። ይህንን በዋናነት ሊቀመንበሩና የጎበዝ አለቃው አስተባብረው በማህበረሰቡ ማሰራት መቻል አለባችሁ። ከዛ ውጪ በዘላቂነት ማቴሪያል ያስፈልገዋል፣ ጠጠር ያስፈልገዋል፣ ሊደፋልን ይገባል የሚለውን በጀት ስለሚጠይቅ ከሌሎች በዚህ ዘርፍ የሚመለከታቸውን አካል እያነጋገርን መንገዱ ቋሚና ዘላቂ እንዲሆን እንሰራለን። ጥያቄውን ዛሬ ላንመልስ እንችላለን፣ ይዘነው ምን ይሄን እናደርጋለን። ከዛ ውጪ የድልድዩን በተመለከተ የእናንተን አመራሮች ወክለን እናንተን ወክለው አመራሮቻችሁ ከኮንትራክተሮቹ ጋር ውይይት ያደርጋሉ። የሚፈጀውን ሂሳብ ያወጣሉ። ካወጡ በኋላ ተነጋግረው ስራው እንዲጀመር ያደርጋሉ። ስትታዘዙ በታዘዛችሁት ቀን ግን አንድም ሰው መቅረት አይቻልም። ለምን? የነሱ ስራ እንዳይጓተት። ይህ ስራ የነሱ የምንለው ኮንትራክቱን ስለያዙት ነው። ስራው የናንተ ነው፣ ስራው የኛ ነው። ይሄንን ያዙልኝ። ሁለተኛ ተደራሽነት ነው። ያው ሁሉንም በአንድ ጊዜ ማልማት አንችልም፣ ግን በእርግጠኝነት ምን ነግራችሁ ሁሉም ሰው የልማት ተጠቃሚ እንዲሆን አበክረን እንሰራለን። ይሄን እንሰራለን። አንዳችሁ ካንዳችሁ የሚያጋጫችሁ ነገር አይኖርም። ጎረቤት ካገኘ ነገ ከጎረቤት ተካፍለ ትበላል። አንድ ምሳሌ የነገረን እሱ ጥሩ ነው። እኔ አንድ ስንዝር መሬት የለኝም፣ ነገር ግን የአማራ ህዝብ ማግኘት የኔ ማግኘት ነው። ካለው ህዝብ መብላት መጠቀም እችላለሁ። መሬት አለው ጋር ሄጄ ማገዝ መስራት እችላለሁ፣ ማልማት እችላለሁ የሚለውን ቀና አስተሳሰብ መያዝ መቻል አለባችሁ። ይህንን ይዘን ዛሬ በትግል ላይ ሆነን ይህንን መስራት ከቻል ነገ መንግስት ስንሆን ምን እንደምንሰራ ለእናንተ መገመት አያቅታችሁም። እኛ ሳንሆን እናንተ ናችሁ የምትሰሩት። ስለዚህ ይህንን በዘላቂነት ችግሮቻችሁን እንፈታለን። የመንገዱን ጉዳይ በተመለከተ ግን እቅድ አውጥታችሁ ከነቄሱ ተነጋግራችሁ ዲሽ እንዲወጣ ማድረግ መቻል አለባችሁ። ግልጽ ነው አይደለ? ይሄንን ነው የምንላችሁ እኛ የምናሳስባችሁ። ሌሎች በውስጥ ይጃቸው መሄድ ጥያቄዎችን ግን ይጂ ሄጄ ፈጣን ምላሽ በአመራሮቻችሁ አማካኝነት እንዲመለሱ እናደርጋለን። ያልተመለሰላችሁ አለ፣ ቅር ያላችሁ አለ፣ የማይቻለውን ደግሞ ለሚመለከተው ጭምር አብረን እንወያይበት በማለት የትልቅ ነገር ነው። ነገር ግን አሁን መሆን ያለበት በመጀመሪያ እናንተ የራሳችሁን ኃላፊነት መወጣት፣ ከዚያም ሲያልፍ ደግሞ ያለውን ጥያቄዎች ለኛ አቅርቡ። ታውቃለህ፣ ይሄንን ደግሞ በማንኛውም ሰዓት ደግሞ በአካል አይደለም በስልክ ጭምር ብነግሩ ምን መተን እንትን ምንል ነውና ይሄ አሁን እዚህ ያፈር የምናምን የተባለውን እኛው የምንፈታው ሄደን አይተን የምንፈታው ነው። ከዚያም ከውሃውም ከመንገዱም ጋራ ያው ቀላሉን እዚህ የምንፈታውን ይፈታል። በእኛ አቅም የማይፈታውን ደግሞ ከሚመለከተው ጋር እየተነጋገር ይፈታል ማለት ነው። ዋናው ትልቁ ነገር የእናንተ እጅ ጓንት ሆኖ አንድ መሆናችሁ ነው። የመበታተን ባህሪ ከሆነ እሱ ጥሩ አይደለም እና አንድ ሆኑ። አንድ ሆነን ደግሞ ያለውን ችግር ደግሞ እየተነጋገርን ይፈታላችኋል። እንዲያውም እናንተ እድለኞች ናችሁ ብዬ ነው እኔ እንትን የምለው።